የራሳችሁ መኖሪያ ቤት ውስጥ ቤተሰብ ሳይኖር ከ5 ጓደኞቻችሁ ጋር ሆናችሁ አንዲት ወጣት ቆንጆ ሴት አብራችሁ ልትኖር ብትመጣ ፈጣኑ በሊታ ማን እንደሆነ ኮሜንት ላይ የጻፋችሁልኝ በዚህ ጉዳይ የሚያጠነጥነውን የዛሬው ፊልማችን እንድትኮመኮሙልኝ እየጋበዝኩ ወደ ታሪኬ ልለፍ። ፊልማችን ጆን ቤተሰቡን ሲሰናበት በማሳየት ይጀምራል። በትዕይንቱ ለመረዳት እንደምንችለው ከሆነ የጆን አባት በስራው እድገት አግኝቶ ቤተሰቡን ለመርዳት ወደሆነ ቦታ እየተቀየረ እንደሆነ መረዳት እንችላለን። ተሰናብቶት ሲወጡም እናቱም እንደማንኛውም እናት የተለመደ የእናቶች ምክር፣ አንተ ዝርክርክ ቤቱን አደራ፣ ያው ፍሪጁን ደግሞ በሩን በስርዓት ዝጋ፣ አደራ መብራቱ ስተኛ ጠፋፋ፣ የሽሮ ቃይን ይወልክ እዛው ካርና አስቀምጥ የመሰሉትም አሉ። ምክሯን ስለግሰው ጆን እነሱ በመሄዳቸው በጣም ያዘነ ቢመስልም እነሱን እስከ በር ሸኝቶ መኪና ውስጥ ገብቶ እንደሄዱ ሲያረጋግጥ ቤተሰቡ በኤሌክትሪክ ያህል ከመገረፍ የተላቀቀ በሚመስል ሁኔታ መደነስ፣ መጨፈርና ማክበር ይጀምራል። ወደ ቤትም ከገባ በኋላ ፍሪጅ ውስጥ ያሉትን ምግቦች፣ መጠጦች እየበላና የበላበትንም እየወረወረ ልብሶቹን ቤት ውስጥ በማዝረክረክና በመወርወር እናትየው ከነገረችው በተቃራኒ ያደርጋል። እንደውም ቤቱ በጣም ንጹህ ሆኗል በማለት ጓደኞቹ ጋር በመደወል ከሱ ጋር አንድ ላይ ፈታ እንዲሉ ይጋብዛቸዋል። 5 እስከሚሞሉ ድረስ ጓደኞቹን ደውሎ ከጠራ በኋላ አንድ ላይ በመሆን ፊልም በማየት የተለያዩ ካርታዎችን በመጫወት ቁማር በመጫወት ፕሌይስቴሽን በመጫወትና ቤቱን ዝብርርቅ በማድረግ ያሳልፋሉ። ጆንም የቤቱ ባለቤት እኔ ስለሆንኩኝ የዶሮውን ዋና ተፋተፋ እኔ ነኝ መብላት ያለብኝ በማለት ዶሮ ሲመጣ ዋናውን ይወስዳል። ጓደኞቹን በሀሳቡ ይስማማሉ። በወሬያቸው መሃልም ጆን ለጓደኞቹ እናቱ የአንድ ጓደኛዋ ልጅ ወደዛ እንደሚመጣና ከአሜሪካ አገር ስለሆነ ይመጣው መቆያ ቦታ ለጊዜው እስከሚያገኝ ድረስ ከነሱ ጋር እንደሚሆን እንደነገረችው ይነግራቸዋል። ጓደኞቹን በጣም ይደነግጣሉ። ምክንያቱም መተኛ ቦታ ለነሱ ራሱ የጠባቸው ስለሆነ የሚመጣው ሰው የት እንደሚተኛ ግራ ይጋባሉ። ጆን ግን የቤቱ ባለቤት እኔ ስለሆንኩኝ አያገባኝም የራሴ ክላስ ነው ምገባው ብሎ የራሱን አንድ ክላስ ይወስዳል። ሌሎቹም ለብቻ አንድ ክላስ ለመያዝ እርስ በራስ መጣላት ይጀምራሉ። በመሃልም አንድ ጓደኛቸው ከአንድ ክላስ መተኛት አልቻልኩም እባካችሁ ስትጣሉ እንኳን ዝም ብላችሁ ተጣሉ ይላቸዋል። ይህንንም ድርጊታቸውን የበሩ ደውል ጮሆ እስከሚያስቆማቸው ድረስ ይቀጥላሉ። በመቀጠልም ሁሉም ከነሱ ጋር ይቆያል የተባለው ልጅ እንደመጣ አስበው በሩን ሲከፍቱ ጎረቤታቸው መምጣት ይሄ የሚባል ሰው ታውቃላችሁ ሲላቸው እላዩ ላይ በሩን በመዝጋት ወደ ውስጥም ገብቶ እረ ምግባችን ብለው ተባብለው ምግባቸው መብላት ይቀጥላሉ። ምግባቸውን እየበሉም ከነሱ ጋር ይቆያል ስለተባለው ሰው ማውራት ይጀምራሉ። ጆንም የልጁ ስም አሌክስ ነው የሚባለው ኮሪያዊ ሲሆን ግን የተወለደው አሜሪካ ሀገር ነው ይላል። ከመካከላችን ሲመጣ ባህሪው የሚጣጣም ሰው አብሮት እንደሚተኛ ይስማማሉ። ይህንንም ለማረጋገጥ ሶሻል ሚዲያዎችን በመክፈት ዋትስአፕ ላይ ሲገቡ የተለያዩ የድመት ስዕሎችን ይመለከታሉ። ፕሮፋይሉንም አለፍ ሲያደርጉት ከተለያዩ ሴቶች ጋር አብሮ የተነሳ ፎቶ ያያሉ። ይህንንም ሲመለከት ጆን ይህንንም ማበቃ ከኔ ጋር ነው መሆን ያለበት ይላል። ሌላኛው ጓደኛቸው ደግሞ አይ የኔ ክላስ ሰፊ ስለሆነ አሌክስ ከኔ ጋር ነው መሆን ያለበት ይላል። እያወሩ በመሃል ግን የበሩ ደወል ደጋሚ ስለጮኸ ከመካከላቸው አንዱ ተነስቶ ለመክፈት ሄዳል። በሩንም ከፍቶ ባየው ነገር በጣም ይደነግጣል። ምክንያቱም ደጅ ላይ አንድ ሴት ቆማ ሃይ አሌክስ እባላለሁ። በሩንም ሊከፍት የወጣው ሰው በሩን እሏ ላይ ይዘጋባታል። በር ላይ የቆመችው አሌክስን በባህሪው ግራ በመጋባት መልሳ በሩን ትደውላለች። በዚህ ሰዓት ግን ለ5 ሲመጡ በር ላይ አንድ ሴት ባጊዛ አሌክስ እባላለሁ በማለት ወደ ውስጥ ትገባለች። ሁሉም በዚህ ነገር ግራ ቢጋቡም ከተቀመጡ በኋላ ልጅቷ አሌክስ እንደምትባል ራሷን ታስተዋውቃቸዋለች። እነሱም ራሳቸውን ካስተዋወቁ በኋላ ከ5 ወጣት ወንዶች ጋር መቆየቷ አግባብ እንዳልሆነ ሊያስረዷት ይሞክራሉ። እሷ ግን ምንም ችግር እንደሌለው ብትነግራቸውም አሌክስ ቤቱን ለቃ እንድትወጣ ቢነግራትም እሷ ግን እናቱ እንደፈቀደችላት እና ከዚህ የትም እንደማትሄድ ትነግሯለች። አሌክስም በኮንፊደንስ ተነስቶ እናቱ ጋር ሊደውል ሄዳል። ነገር ግን ሲመለስ በጣም ከፍቶት ለጓደኞቹ አሌክስ አብራቸው ወይ ትሆናለች ወይ ደግሞ እነሱ መሄድ ይችላሉ እንደተባለ ይነግራቸዋል። ቀጥለም ተሰብስበው እኛም ሄድ አለብን ወይስ አሌክስ መቆየት አለባት በሚለው ሲወያዩ አሌክስ ግን ጆሮ ላይ ኤርፎን እስከሚጨርሱ ድረስ ሙዚቃዋን ትሰማለች። እነሱም ተሰብስበው ቢወያዩ ምን መፍትሄ ላይ አልደረሱም። በመጨረሻም ነገ እንወያያለን በማለት ስብሰባቸውን ያቆማሉ። ወዲያው ግን አሌክስ ክፍሏ የቱ እንደሆነ እንዲያሳዩት ትጠይቃቸዋለች። ደንግጠው 5ቱም እርስ በራስ ይተያያሉ። ምክንያቱም ከ5ቱ በኋላ አንዱ ክፍሉን መስዋዕትነት ማድረግ ነበረበት። በመጨረሻ ግን ጆን ክላሱን እንዲሰጣትና ከአንዱ ጓደኛው ጋር እንዲጋራ ያደርጉታል። የዘለታ ማታ አሌክስ የጥርስ ብሩሽ ስለፈለገች ጥርስ ብሩሽ የት ነው ማገኘው ብላ ጆንም ብትጠይቀውም እሱ ግን ወጥሽ መግዛት ትችያለሽ ይላታል። እሷም ሴት ስለሆነች እንደምትፈራ ብትነግረውም አያገባኝም ስላላት የጥርስ ብሩሽ የት እንደሚገዛ ወጥታ መፈለግ ትጀምራለች። ነገር ግን ብዙ ስለቆዩ ጆን ደንግጦ ሊፈልጋት ይወጣል። ነገር ግን ገዝታ እሷ እየተመለሰች ስለነበረ መንገድ ላይ ተገናኝተው አንድ ላይ ወደ ቤት ይመለሳሉ። አሌክስም አመስግናው ወደ ክላሷ ገብታ ትተኛለች። በሚቀጥለው ቀን ጠዋት አሌክስ ከሁሉም ቀድማ ተነስታ ቁርስ በማዘጋጀት እንዲበሉ ሁሉንም ትቀሰቅሳቸዋለች። ያዘጋጀችውን ነገር ሲያዩት
እጃቸውን የሚያስቆረጥም ስለነበረ ጥርግ አድርገው ሁሉንም ይበሉታል። ይህንንም ሲያዩ በአንዴው እስከመጨረሻው እንድትቆይ ይወስናሉ። ጆንም የራሱን ክፍል ሙሉ በሙሉ ሰጥቷት እቃዎቹን አወጥቶ ወደ ሌላ ክላስ ያዞራቸዋል። እሷም የራሷን ነገሮች በማምጣት ታስተካክሏለች። ጆንም የምታደርጋቸውን ስሊፐሮች ሲደረደር ሲያይ በጣም ያማምሩ ስለነበሩ ይመቸዋል። ማታም ላይ አንድ ላይ ራት ሊበሉ ሲሉ አሌክስ ምን እንደሚማሩ ትጠይቃቸዋለች። እያንዳንዱም ስለሚማሩት ነገር ማብራራት ይጀምራሉ። አሌክስም እንደዚህ ጓደኛ መሆናቸው እንዴት ደስ እንደሚል ከነገረቻቸው በኋላ እሷ በተራዋ የምትማረው ሜካኒካል ኢንጂነሪንግ እንደሆነ ትነግራቸዋለች። በዚህ ነገር ግን ጆንና ጓደኞቹ ይስቁባታል። ምክንያቱም ሜካኒካል ኢንጂነሪንግ ለሴት ልጅ ይከብዳል ብለው ስላሰቡ ነበር። ጓደኞቻቸው መካከል አንዱ ሜካኒካል ኢንጂነሪንግ ስለሚያጠና የማይፈጅዱን ነገር ተበሳጭቶ ተነስቶ ይሄዳል። አሌክስ የበላችው የኮሪያ ሚጥሚጣ በጣም ስላቃጠላት ተነስታ ውሃ ለመጠጣት ፍሪጁን ከፍታ ሳታስበው ግን ዝንጅብል የነካው ጠርሙስ አንስታ ወደ አፏ ስለከተተችው እሱም በጣም ስለመረራት ስትተፋው ከምግብ ጠረጴዛው ተነስቶ ወደዛ ሄደው ያንግ አጠገቧ ስለነበረ ላዩ ላይ ትዘረግፍበታለች። ይህን የተመለከተው ጆን እላፊ ቢስቅም አሌክስ ግን ያንግን ይቅርታ ጠይቋለች። ያንግ ግን ምንም ሳይላት ሌላ የምጠጣውን ውሃ ይሰጣታል። አሌክስ በሚቀጥለው ቀን ጠዋት ከእንቅልፏ ስትነሳ ቤቱ እጅጉን ድራሹን ጠፍቶ ነበር። ጆን ሶፋ ላይ የተኛው፣ ምግቡ መሬት ላይ ተዘርግፏል። ሽንት ቤቱ እጅጉን ቆሽሿል። ወደ ልብስ ማጠቢያው ስትሄድ በቆሸሹ ልብሶች ተሞልቶ ነበር። ይህንንም ስታይ ከእንስሳቶች ጋር እንደምኖረው ብላ ራሷን ትጠይቃለች። እሱን ካስተካከለች በኋላ ይዛለታ አሌክስ ክፍሏ ውስጥ ገብታ ተኝታ ጩኸታቸው አለስተኛ ቢላ ወደ ታች በመውረድ ወደ እነሱ ጋር ስትሄድ ፕሌይስቴሽን እየተጫወቱ ታገኛቸዋለች። እሷም እንደ ጮሆ ነግራቸው ሰው ትረብሻላችሁ ብትላቸውም ጆን ግን ሰዓቱ ገና እንደሆነና ገና መጀመራቸው እንደሆነ ይነግራታል። ነገር ግን ያንግ የሚባለው ጓደኛቸው ከተኛበት በመነሳት የፕሌይስቴሽን ገመድ ከነቀለ በኋላ ጩኸታቸው አለስተኛ ስላለው አርፈው እንዲተኙና ጠዋት ክላስ እንዳለው ይነግራቸዋል። ወደ አሌክስም በመሄድ ከነዚህ ልጆች ጋር መኖር በጣም ከባድ እንደሆነ ይነግራታል። እሷም በሐሳቡ ትስማማለች። በሚቀጥለው ቀን ጠዋት አሌክስ በጠዋት ከእንቅልፋቸው ቀስቅሳ አንድ ወረቀት ትሰጣቸዋለች። ወረቀቱ ላይም ቤቱ ሲኖሩም የተገብሯቸው ህጎች ነበሩት። ሲያነቡትም የሚኖሩበትን ቤት ማጽዳት እንዳለባቸው፣ መቆየት እንደሌለባቸው፣ በጠዋት መነሳት እንዳለባቸውና ሌሊት መጮህ እንደሌለባቸው የሚናገሩ ቢሆንም የድምጽ ብልጫ በማለት እጃቸውን ሁሉም በመቃወም አወጥተው እንደማይቀበሉት ከነገሯት በኋላ ተነስተው እንቅልፋቸውን ለመተኛት ወደ ክላሳቸው መሄድ ጀምራሉ። አሌክስ በዚህ ነገር በጣም ብትማረርም ይሄን ያስተዋለው ያንግ በጣም እንደተበሳጨች ስለገባው ከጽናናት በኋላ ምግብ ዛሬ እንዲሰራልሽ ብሎ ይሰራላታል። አሌክስ በዚህም ደስተኛ ሆና አብራው ወደ ኩሽና ትሄዳለች። ምግቡንም ሰርተው አብረው ከጨረሱ በኋላ አንድ ላይ ሆነው ይመገባሉ። ምግባቸውንም ከጨረሱ በኋላ ወደ ሱፐርማርኬት ይዟት በመሄድ የምትወደውን አይስክሬም ይገዛላታል። በዚህም ነገር አሌክስ ለሷ ስላሰብ አመሰግንሃለሁ ትለዋለች። እሱ ግን እሱ ብቻ ሳይሆን ጓደኞቹም ለሷ እንደሚያስቡ ይነግራት። ይህን ነገር ማሳየት ቢከብዳቸው ለምሳሌ ዛሬ ምግብ የሰራላት ከጓደኞቹ መካከል አንዱ ምግብ እንዲሰራላት ጠይቆ እንደሆነ እምቢ ብዬ ስተኛም ብርድ አለርጂክ ስለሚያስይዘኝ ማሞቅ እንዳጠፉበትና ከእንቅልፉ ተነስቶ እንደሰራላት ይነግራታል። ይህንን ስትሰማ አሌክስ ልጆቹ በጣም ይመቿታል። ወደ ፊልም ቤተሰቦቼ እናንተስ ፊልሙ አልተመቻችሁም? ከተመቻችሁ ላይክ፣ ቤተሰብ ለመሆን ሰብስክራይብ፣ ያላችሁንም አስተያየት በኮሜንት እንድትጽፉሉ በማለት የዚህን ምርጥ ፊልም ቀጣይ ፓርት በሚቀጥለው ሳምንት ይዤላችሁ እንደመጣ ቃል እየገባሁ ለዛሬ ነበረኝ ቆይታ በዚያ በቃው። መልካም ሳምንት፣ ቸር ቆዩልኝ።